በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህር መዝገቡ ላቀ የደብራችን አስተዳዳሪ፣ ክቡር መጋቤ ዕላፍ መምህር ቀሲስ ፋሲል ታደሰ፣ አባቶች ካህናት፣ ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ የአባቶቻችን አምላክ ልዑለ ባህሪ ቅዱስ እግዚአብሔር በቸርነቱ ጠብቆ ከዚህ ያደረሰን ስሙ የተመሰገነ ይሁን። ራቅ ያላችሁ ቀረብ በሉና ወንዶችም በወንዶች እናቶችም እህቶች በቦታችሁ ተቀምጣችሁ ምስጋናውን አመስግነን ወንጌሉን ተምረን ተባርከን ወደ ቤታችን እንሄዳለን። ሐምሌ ቅዱስ ገብርኤልም እየቀረበ ነው። እግዚአብሔር በሰላም ያደርሰን ፍቃዱ ቢሆን ከዓርብ ጀምሮ እንደባለፈው ለሶስት ቀን ጥሩ የወንጌል ድግስ መርሃ ግብር አለ። እሱን ከወዲሁ እንድታስቡበት እያሳሰብን ቀጥታ ወደ ዕለቱ መርሃ ግብር ነው የምንሄደው። የትምህርቱን መግቢያ ዝማሬ የሚያቀርቡልን ቀሲስ ዘማሪ ፍራኦል ሞሲሳ ይሆናሉ። ቀጥታ ወደ እሳቸው ወስዳችኋል። የእግዚአብሔር ቸርነት ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ገነት መዝገቡ ላቀው እዚህ ታላቅ ደብር አስተዳዳሪ፣ በየደረጃ ያላችሁ እግዚአብሔር ቤተሰቦች፣ ከሁሉ በላይ እግዚአብሔርን መንጋ የምትጠብቁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶችም ሴቶችም እግዚአብሔር ልጆች እስከ መስቀል ድረስ በወደደን ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንዴት አደራችሁ? ድምጻችሁ አይሰማም? እንዴት አደራችሁ? በሰላም ያሳደረን መድኃኔዓለም ክብር ምስጋና ይግባው። እልል ብላችሁ አመስግኑት። እንግዲህ ላስቸግራችሁ ነው። ባቅ ያላችሁ ሁሉ ይሄ ባዶ ወንበርና ላይ ሙሉ ኑ በእግዚአብሔር ስም ነው። ወደፊት ለፊት ነው ወንበሩ ክፍት ስለሆነ ወደ ጀርባ ያላችሁ ወደ ጎንም ያላችሁ ሙሉ እሺ፣ ሰብሰብ በሉ። እንዘምራለን። አጥቷል ጎድሎበታል በሉ እስቲ በሉ። አጥቷል ጎድሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ ያለን ለዛሬ ያደረሰንን መድኃኔዓለምን እናመሰግነዋለን። ከኛ ጋር ይሁን። አጥቷል ጎድሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። አጥቷል ጎድሎበታል ብለህ ሳትንቀኝ ለዚህ ያደረሰኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን፣ ጽልመት፣ ክፉ ዘመን ቢገጥመኝም እንኳ
ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን ጎደለ ማን አፈረ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን ያወቀ አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም በአንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። በዓለም ስፍራ ባይኖረኝ ብሆንም ጎስቋላ አባቴ ሆይ ካንተ በቀር አለኝ ወደ ሌላ ጌታዬ ሆይ በፍለጋ ወጣው ከመቃብር ስመሰክር እኖራለሁ ስራህን ስናገር አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም በአንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ቀን ለክተ ጊዜን አይተ ሰውን የማትከዳ ያለ ወረት ትመጣለ እኔ ልትረዳ ከኔ ኤልያብ ወንድሞቼ ባልስተካከል ማማ ሆነ ከፍ አረከኝ አንተ ሰው አትክድም አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም በአንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። እንደ እናት ልጅ እንዳልቆጥር ከዚህ ትበልጣለህ ካንተ በቀር ያከበረኝ በምድር ስለሌለ እንደ እናት ልጅ እንዳልቆጥር ከዚህ ትልቃለህ ካንተ በቀር የወደደኝ
በምድር ስለሌለ ስለ ስምህ መነቀፌ ክብሬ ነው ማዕረጌ። በምን መንገድ ላስደስት እንደምን አድርጌ አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያበቃኸኝ አባቴ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ። ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሜያለሁና። ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሜያለሁና። ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ። ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሜያለሁና። ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሜያለሁና። ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ። ተመስገን ልበል ላቅርብ ምስጋና ባንተ ቸርነት እስቲ የቆማችሁ አጨብጭቡለት። ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሜያለሁና። ጸጋ በዝቶልኝ ዘምርልሃለሁ በምስጋና ላይ ምስጋና ቀርባለሁ። አለኝ ሺህ ቃላት አለኝ ብዙ ቋንቋ ላንተ መግለጫ ለዓለም የሚበቃ። ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ። ተመስገን ልበል ላቅርብ ምስጋና ባንተ ቸርነት። ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሜያለሁና። አጨብጭቡለት ከፍ አድርጋችሁ። የተናገርከው ያሰብክልኝ ሆነ የልቤ መሻት ይህንን ነበረ። አስተካከልከኝ ከኃያላን ጋራ አማኑኤል ሆይ እጹብ ያንተ ሥራ። ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ። ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሜያለሁና። ላቅርብ ምስጋና ባንተ ቸርነት ቆሜያለሁና። ጭብጨባ ያንሰዋል፣ ከፍ አድርጉለት። በለመለመው መስክ አድረኸኛል፣
ያ የጭንቁን ቀን አሳልፈኛል። የምስጋና እርሻ ሆነልኝ ደጃፌ አባቴ ስል ማርማር አለ ዋፌ። ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ። ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሚያ ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሜያለሁና ባዝን ብደሰት ብወድቅ ብነሳ እስካሁን አለው አንተ የተነሳ። መርከቤን ጥዬ ተስፋ አደርግሃለሁ እንደምትሞላው እተማመናለሁ። ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ። ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ተመስገን ልበል ላቅርብ ምስጋና ቆሜያለሁና አድነኒ ሊቀ መላእክት አድነኒ ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ገብርኤል ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ገብርኤል አድነኒ ሊቀ መላእክት አድነኒ ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ገብርኤል ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ገብርኤል አድነኒ ሊቀ መላእክት አድነኒ ሊቀ መላእክት 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 ገብርኤል መልአኩ ይጠብቀን። ለአባታችን ለወንድማችን ቀሲስ ዘማሪ ፊራኦል ሞሲሳ እግዚአብሔር አምላክ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። የአገልግሎት ዘመኑን እግዚአብሔር አምላክ ይባርክልን። አብረን በተመስጦ ብድግ ብለን እግዚአብሔር አምላካችን በዝማሬ ያመሰገነውንም ሁላችንም እግዚአብሔር አምላክ የሕይወት ቃል ያሰማን። የምንረጋጋበትን በጎውን ተስፋ አምላካችን እሱ ያደርግልን። ከዚህ በመቀጠል የትምህርቱን ሰዓት አልወስድባችሁም። ታውቃላችሁ ከዚህ ቀድሞ በትዳር ዙሪያ ቅድመ ጋብቻ፣ ጊዜ ጋብቻ፣ ድህረ ጋብቻ ልጅ አስተዳደግ እንዴት አድርገው አስተምረውን በዚህ በእኛ ደብረ ራሱ በትዳራቸው ችግር ያለባቸው የመከራ አገልግሎት ቢሮአቸው ድረስ እየሄዱ የብዙዎች ወንድሞች እህቶች ችግራቸው በእሳቸው መከራ አገልግሎት እንደተፈታ ያው እዚሁ መካከል ጉዳዩ የተፈታላችሁ ታውቃላችሁ። ቀጥታ ወደ እሳቸው እንሄዳለን። መጋቤ አላፍ መምህር ቀሲስ ፋሲል ታደሰ የቀበና ምስራቀ ፀሐይ መድኃኔዓለም ቤተክርስቲያን ስብከተ ወንጌል ክፍል ኃላፊ ናቸው። የዕለቱን ወንጌል የሚያስተምሩን እሳቸው ናቸው። ወደ እሳቸው እንሄዳለን። እግዚአብሔር ቸርነት ከሁላችን ጋር ይሁን። በስመ አብ ወወልድ መንፈስ ቅዱስ
አሐዱ አምላክ ክቡር አባታችን መልአከ ገነት መዝገቡ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡር ወንድማችን መምህር ኤልያስ የደብራችን ስብከተ ወንጌል ኃላፊ፣ ክቡራን ሊቃውንተ ቤተክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች በሙሉ እንደምን አደራችሁ? በቸርነቱ የጠበቀን ለዚህ ዕለት ያደረሰን አምላካችን ልዑል እግዚአብሔር ክብር ምስጋና ይግባው። የእመቤታችን አማላጅነት የመልአኩ የቅዱስ ገብርኤል ተራዳይነት ከሁላችን ጋር ይሁን። ቦ ዘወድቀ ውስተ ምድር ሰናይ፣ በመልካም መሬት የወደቀ አለ። በመልካም መሬት የወደቀ የሉቃስ ወንጌል ምዕራፍ 8 ከቁጥር 7 እንዲሁም በማቴዎስ ወንጌል ምዕራፍ 13 ከቁጥር 8 ስለ ዘመነ ክረምትና በመልካም መሬት ላይ ስለወደቀው ዘር ፍሬያማ የሚሆኑ እንዳሉ ሁሉ እንዲሁ ደግሞ ሰምተው ለመስራት የሚቸገሩ ስለመኖራቸው ቅዱሳት መጻሕፍት አነጻጽረው ይነግሩናል። ይህንን ዓላማ አድርገን ወቅቱን መሰረት አድርገን እንማማራለን። የምስጢር ባለቤት ልዑል እግዚአብሔር ምስጢሩን ማስተዋሉን ለሁላችን ይግለጥልን። እንግዲህ በዛሬው ከሌሊቱ ጀምሮ ከሊቃውንቱም ያሬዳዊ ዜማ ጀምሮ እንደሰማችሁት የዘመነ ክረምት መግቢያ ነው። እንደሚታወቀው በሀገራችን አቆጣጠር ከሰኔ 26 እስከ መስከረም 25 ያለው ወርሃ ክረምት ዘመነ ክረምት ይባላል። ይህንንም ትላንት ጀምረነዋል። የመጀመሪያው ሰንበት ዛሬ ነው። ለዚህ የእግዚአብሔር ድንቅ ተፈጥሮ ድንቅ ስራ ለሚገለጥበት ለዘመነ ክረምት ያደረሰን ባለቤቱ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። ክብር ምስጋና ይግባው። ድምፀ ገሪው ለዝናብ፣ የዝናብ ኮቴው ተሰማ። አንድ ሰው ከውጪ ከሩቅ ሲመጣ ኮቴው አስቀድሞ እንደሚሰማ ሁሉ አሁንም የክረምቱ ኮቴው ድምፁ ተሰማ። የነጎድጓዱ፣ የደመናው፣ የጠሉ ኮቴው ተሰማ። ዝናብ በዘነበ ጊዜም የተራቡ ይጠግባሉ። ነዳያንም ሐሴት ያደርጋሉ፣ ደስ ይላቸዋል። እነሆ የዝናብ ኮቴው ተሰምቷልና ዝናቡ መጣው ብሏልና የተራቡ የሚጠግቡበት፣ የተዘራው የሚያበቅልበት፣ የእግዚአብሔር ድንቅ ስራ የሚፈጸምበት፣ ጎተራው የሚሞላበት፣ የተቸገሩ አሁን ፍሬ አገኘን ብለው እህል ውሃ አገኘን ብለው የሚያመሰግኑበት፣ ለዚህ የሚያበቃው የክረምት ኮቴው ተሰማ እያለ ቅዱስ ያሬድ የዘመረውን ሊቃውንቱ በዚህ በወርሃ ክረምት መነሻ ሰንበት ላይ አመስግነው ዘምረው ስለሚያሰሙ እንዲሁም ደግሞ በቅዳሴው ዘይገለብቡ ለሰማይ በደመና ወያስደሉ ክረምተ ለምድር ክረምትን የሚያዘጋጅ ደመናውንም እንዲሁ የሚያሳይ የሚጠቀልል በደመናው አድርጎ ዝናብን የሚሰጥ ለምድር ክረምትን ለምድር ዝናብንም የሚሰጥ እርሱ እያለ ቅዱስ ዳዊት የተናገረውን በምስራቅ የሰማንበት፣ በወንጌሉም ደግሞ ስለ ዘሩ ምሳሌ በመልካም የወደቀው እንዳፈራ በተለያየ ቦታ የወደቀው ደግሞ ፍሬ እንዳላፈራ የሚነገርበት፣ በስፋትም የዘሩ ምሳሌ በስፋት የሚነገርበት፣ ስለ ዝናብ ምስጢር በስፋት የሚነገርበት የሚመሰገንበት ወቅት በመሆኑ ወርሃ ክረምት ዛሬ ተጀምሯል። ለዚህ ያደረሰን አምላካችን ክብር ይግባው። እንግዲህ በራሱ ክረምት ስንል ክረምት ማለት ከርመ ከሚለው የግዕዝ ግስ የተገኘ ሲሆን ከረመ፣ ከርሞ የመጣ ቆይቶ የመጣ ዘግይቶ የመጣን ያሳያል። በሌላ አነጋገር ክረምት እድሜ ማለት ነው። በሌላ አነጋገር ክረምት ራሱ ወቅት ማለት ነው፣ ዘመን ማለት ነው። ክራማት እንደሚል ዘመን እድሜ ቆይቶ የመጣን ያሳያል። ስለዚህ እንዲሁ በቁሙ ዘመነ ክረምት ስንል የውሃ ወቅት፣ የእርጥበት ወቅት፣ የደመናው የነጎድጓዱ ወቅትንም ያሳያል። ይህንን ወቅት ያሳየን አምላክ ክብር ይግባው። ወቅቶቹን የሚያፈራርቅ እሱ ነው። በጋውንም ክረምቱንም የምታዘጋጅ አንተ ነህ፣ በጋውንም ክረምቱንም ለምድር ለሰው ልጆች ትሰጣለህ ብሏል ቅዱስ ዳዊት። የሚደንቅ ነው የእግዚአብሔር ስራ። በመዝሙር 17 በመዝሙር 146 የተጠቀሰ ነው። ክረምትን ያዘጋጃል፣ ጊዜውን ጠብቆ ይመጣል። ይህ በሰው ቢሆን ብዙ ያስከፍለን ነበር።
አንዳንዴም ሊዛባ ይችል ነበር። ይገርማል። አራቱን ወቅቶች እግዚአብሔር ጊዜውን ጠብቆ ያፈራርቃል። ፍጥረታት በቃሉ ጸንተው ይኖራሉ። የሚደንቅ ነው ምዕመናን። ለይኩን ባለው ቃሉ የጸና እኮ ነው። ይህ በኦሪት ዘፍጥረት ምዕራፍ 1 ጀምሮ እንደምናየው እግዚአብሔር መልካም እንደሆነ አየ፣ ይሁን አለ፣ ሆነ። በየጊዜው ክረምት ይሁን በጋ ይሁን ብሎ እየተናገረ አይደለም። መዓልት ይሁን ሌሊት ይሁን ብሎ እየተናገረ አይደለም። አንድ ጊዜ በተናገረው ቃሉ ግን ፍጥረታት ጸንተው ይኖራሉ። በእግዚአብሔር ቃል አልጸና ያለ ፍጥረት ቢኖር የሰው ልጅ ብቻ ነው። እና አሳ በባህር ነው የሚኖሩት፣ አይወጡም። እና አራዊት በጫካ በዱር ነው የሚኖሩት፣ አይወጡም። መዓልቱ ሌሊቱ ሰዓቱን ጠብቆ ይፈራረቃል። በእግዚአብሔር ቃል አልጸና ያለን ብንኖር እኛ ነን። በቃሉ ያጽናን ሁላችን። ክረምት ይህ ነው ስንል ክረምት በራሱ ደግሞ በውስጡ 7 ንዑሳን ክፍሎች አሉት። ይህንን ሊቃውንቱ በየሰንበታቱ ይተረጉሙታል፣ ይዘምራሉ፣ ያመሰግናሉ፣ ያመሰጥራሉ። ሊቃውንተ ቤተክርስቲያን እግዚአብሔር ያሳጣል። እስቲ አንድ ጊዜ ለሊቃውንት በእውነት እግዚአብሔር አመስግኑ፣ እድሜና ጤና ይስጥልን። አሁን ከዛሬው እስከ ሐምሌ 18 ያለው ስለ ዘር ስለ ጠል የመሳሰለው የሚነገርበት ነው። ይልቅም ማቴዎስ 13 በስፋት የሚነገርበት ነው። ከሐምሌ 19 እስከ ነሐሴ 21 ያለው ደግሞ 2 ነገሮችን ይዛል። አንዱ ጾመ ፍልሰታን የእመቤታችን ፍልሰቷን ትንሣኤና ዕርገቷን የምናስበት ነው። በሌላው ደግሞ ከመብረቁ ስለ መብረቅ ስለ አፍላጋት ደግሞ የሚነገርበት ነው። ከክረምት አንጻር የሚደንቅ ነው። በዚያን ጊዜ የሚነገረው አሁን አይዘመርም። በዚያን ጊዜ የሚሰበከው አሁን አይሰበክም። የቅዳሴ መስዋዕት የየራሷ ስርዓትና ድንቅ ነገር አላት ቤተክርስቲያን። እንደው እንዲህ ያላት ቤተክርስቲያን ስንዱም የሆነች ቤተክርስቲያን መደንቅ እኮ ነች። በወርኃ ጽጌ የሚነገረው አሁን አይነገርም። የአሁኑ ብቻ ምኑ ተዳርሶ የሚደንቅ ነው። ምኑ ተነቦ ምኑ ተነግሮ ምኑ ተዜሞ አብቅቶ በመንፈስ ቅዱስ በአባቶቻችን እንዴት አድርገው የምስጋናውን የስብሐተ እግዚአብሔርን ምስጢር እንደቀመሩልን የሚገርም ነው። ግጻዌው፣ ስንክሳሩ፣ የመዝሙሩ ስርዓት አንዳንድ ጊዜ እየተደረበ እንደው ለመኮነ እያሉ ይህ ቢሆን ይሄ ነው ይህ ቢሆን ይሄ በለው እያሉ እየተደረበ እንደው የሚደንቅ እኮ ነው። እንዲህ አድርጋ የሰነደች ቤተክርስቲያን ድንቅ ናት። የእናት ቤተክርስቲያን ልጆች ያደረገን አምላካችን ልዑል እግዚአብሔር ክብር ይግባው። በእውነት የቤተክርስቲያን ልጆች ባንሆን ምን እንሆን ነበር? በየአዳራሹ የለም። በሀገራችን ከ39 ሺህ በላይ የሃይማኖት ድርጅቶች አሉ። ክረምት መጣ ጽጌ መጣ የተለየ ቀለም የላቸውም። የክረምት የሰንበታት ልዩ ቀለም ያላት ብቸኛ አንዲት ቤተክርስቲያን ብትኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ድንቅ ናት። አሃታ ቤተክርስቲያናት እንኳን እንዲህ ያለ የላቸውም። በኢትዮጵያ ቤተክርስቲያን ይቀናሉ፣ ይደነቃሉ። በሰንበታቱ መዝሙር ዛሬ የተዘመረው መዝሙር ስንል የሊቃውንቱን ማለት ነው። ደምፀ ገሪው እንደተባለው አይነት ዛሬ የሳምንት ደግሞ ሌላ ነው፣ ደግሞ ከዛ ሌላ ነው። የሚደንቅ እኮ ነው። እንዴት አድርገው አቀናበሩት! ይህ እኮ የመንፈስ ቅዱስ ጥበብ ነው። የአባቶቻችን የሊቃውንቱም የቅዱሳኑን በረከታቸው ይደርብን። ከነሐሴ 22 እስከ 28 ያለው ደግሞ አጭር ቀን ነው። ከነሐሴ 22 እስከ 28 ያለው በሌላ ስያሜ ተስካራዊ ይባላል እና አብርሃም እና ይስሐቅ እና ያዕቆብ የሚታሰቡበት ነው። በክረምቱ ደረጃ ደግሞ አይነ ኩሉ፣ ደሰያት፣ እጉለ ቋት ይህ የተባለ ደግሞ በተለያየ ዝማሬና ምስጢር ይመሰጠራል። እንዲሁ ደግሞ ከነሐሴ 29 እስከ ጳጉሜ 5 ያለው የምጽአት ምሳሌ ነው። በክረምቱ ውስጥ ግን ስለ ጎሐ ጽባ ስለ ብርሃን ደግሞ ይነገርበታል። ሌላው ከመስከረም 1 እስከ 9 ደግሞ ዘመነ ዮሐንስ ነው። በክረምት ውስጥ ነው ስም ያለው። በ8 ዘካርያስ ይታሰባል። ከመስከረም 9 እስከ 15 ያለው ደግሞ ፍሬ ይባላል። ስለ ፍሬ ደግሞ የሚነገርበት ነው። ከመስከረም 16 እስከ 25 ያለው ደግሞ መስቀል ነው። ነገረ መስቀሉ በዚህ በመስቀሉ በክረምት ምስጢር ውስጥ ይነገርበታል። ከዚያ በኋላ ደግሞ ክረምት ያበቃል ማለት ነው። ወርኃ ክረምቱን በሰላም ያሳልፍልን። እንግዲህ ክረምት ድንቅ ነው። የእግዚአብሔር ድንቅ ተፈጥሮ ነው። ክረምትን ታዘጋጃለህ፣ በጋውንም ክረምቱንም ለሰው ልጆች ትሰጣለህ ተብሎ እንደተነገረ እግዚአብሔር ያዘጋጀው ነው። ክረምት በብዙ ነገር ይመሰላል በሊቃውንቱ። አንደኛው ክረምት የኦሪትም ምሳሌ ነው። ክረምት በኦሪት ይመሰላል። በክረምት ፍሬ የለም፣ ቅጠል ግን አለ። በኦሪትም ፍሬ ንስሐ ፍሬ ሥጋው ደግሞ ወይም ለሥጋው ደግሞ መብቃት የዘላለም ድህነት ማግኘት ፍሬ ገና ነበር። ኦሪት በቅጠል ይመሰላል። ቅጠል ብቻ ነው ክረምት። ክረምትም እንዲሁ በኦሪት ይመሰላል። እንዲሁ ደግሞ ክረምት በነገረ ምጽአትም ይመሰላል።
በዓመቱ መጨረሻ ነው በእኛ ሀገር ወይም በእኛ ሀገር የዑደት የተፈጥሮ ስርዓት የሚመጣው። የዓለም ፍጻሜም እንደማይቀር እንዲሁ ክረምት አይቀርም። ዘመኑ ሲደርስ መጣ። ነገረ ምጽአትም አይቀርም። ይህም ዓለም ያልፋል፣ ክረምትም ደግሞ ያልፋል። ክረምት አልፎ ደግሞ በጋው ሲመጣ የወዲያኛውን ዓለም የዘላለም ሕይወትን ደግሞ እናስብበታለን። ክረምት የኦሪት ምሳሌ፣ ክረምት የነገረ ምጽአት ምሳሌ በተለያየ መልኩ ሊቃውንት ያመሰጥሩታል። ይህን ሁሉ የሰጠን የክረምቱም የሁሉም ባለቤት እግዚአብሔር ክብር ይግባው። ዝናቡ በራሱ ደግሞ ስለ ዝናብ ሲነገር እግዚአብሔር ለምድር ስለሰጣት ዝናብ ብቻ አይደለም። በዝናብ በውሃ ደግሞ ብዙ ነገር ይመሰላል። ዝናብ የእግዚአብሔር ቃል ምሳሌ ነው። ዝናብ የክርስቶስ ምሕረቱ ቸርነቱ ምሳሌ ነው። ከደመና ዝናብ እንደሚገኝ ሁሉ ከአማናዊት ደመና የምሕረት አምላክ የምሕረት ባለቤት ኢየሱስ ክርስቶስ ተወልዷልና ደመና ድንግል ማርያም፣ ዝናብ ኢየሱስ ክርስቶስ። እውነተኛ ዝናብ የታየብሽ ደመና አንቺ ነሽ። በደመና የምትመሰል ድንግል ማርያም ክብር ይግባት። እስቲ አመስግነዋት። በእውነት ደመና ድንግል ማርያም፣ ዝናብ የምሕረት ባለቤት መድኃኔዓለም ኢየሱስ ክርስቶስ። በሌላ አነጋገር ዝናብ የእግዚአብሔር ቃል፣ ምድር የሰው ልጅ ልቦና። ዕብራውያን ምዕራፍ 6 ላይ ይህንን ቅዱስ ጳውሎስ አስረድቶናል። በዕብራውያን ምዕራፍ 6 ላይ ዝናብ የምትጠጣ መሬት አለች፣ ለሚያርሷት መልካም ተክል ካስገኘች ወትነስ በረከተ ማኅበ እግዚአብሔር፣ ከእግዚአብሔር ዘንድ ትመረቃለች። በተቃራኒ እሾህና ኩርንችት ብታፈራ ግን እሾህና ኩርንችቱ ወደ እሳት ይጣላል ይላል። ዝናብ የእግዚአብሔር ቃል መሆኑን ዕብራውያን ምዕራፍ 6 ላይም አመስጥሮ ቅዱስ ጳውሎስ ነግሮናል። የምትጠጣ መሬት፣ ዝናብ የተባለ የእግዚአብሔርን ቃል የሚሰሙ የሰው ልጆች ልቦና መልካም ቢሰሩ ይመረቃሉ፣ ሰምተው ባይሰሩ ደግሞ ይጎዱበታል። ፍሬ ካላፈሩ እሾህ ኩርንችት ከሆነ እሾህ ኩርንችት እንጀራ አይሆንም፣ ዳቦ አይሆንም፣ ይጣላል። የእግዚአብሔርን ቃል በዝናብ የተመሰለ ሰምቶ ፍሬ ማያፈራ ወደ ጎተራ አይገባም፣ ይጣላል። ከነፍስ ሞት ሁላችን ያድነን። ይህም ራሱን የቻለ ሰፊ ትምህርት ነው። ሆኖም ግን ሊቃውንት በተሻለ በሰፊው በዚህ ሰሞን ስለሚያስተምሩን በሰላም ያደርሰን። አሁን በጥቂቱ የምናተኩረው ከዘሩ ምሳሌ ጋር ነው። የዘሩ ምሳሌ ዛሬ ተጀመረ እንጂ አያበቃም። የበለጠ ሊቃውንት ያስተምሩናል። ግን እንደው መነሻ የእርሱ ነውና ዝናብን፣ ቃለ እግዚአብሔርን፣ ፍሬን ስለጠሉ ስለ ደመናው እያነሳን የምንሰነብትበት ነውና ትንሽ ለሕይወታችን ስንቅ እንዲሆን እሱን ብቻ ተናግሬ ያበቃለሁ። በማቴዎስ ወንጌል ምዕራፍ 13 ዛሬ በተነበበው ደግሞ በሉቃስ ወንጌል ምዕራፍ 8 እንዳረሱት ስንትን ያልኳችሁ ማቴዎስ፣ ሉቃስ በቃ ከዛሬ ጀምሮ በሚገባ እንድታነቡት እሺ በሉኝ። እግዚአብሔር እሺ በላችሁ። ሊቃውንቱ ደግሞ እያመሰጠው ይተረጉሙታል። አሁን አነባችሁ ስትመጡ መምህራኑ ሲናገሩ ይዋሃዳል ማለት ነው። አያ ያነበብኩት ነው ሐሳቡ ለካ ይሄ ነው፣ ለካ ምስጢሩ ይሄ ነው ለማለት ይረዳል። ስለዚህ ዛሬም ተነቧል። በዚህ ሰሞን ሉቃስ 8 ማቴዎስ 13 እንደ ጸሎት ጸልዩት፣ አነቡት። እግዚአብሔር ምስጢሩን ይግለጥልን። ዘሪ ሊዘራ ወጣ አለ። አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረም ነው። ይልቅም ደግሞ በእነሱም በወራ ክብረት በመሰለ በወቅቱ ምሳሌ አድርጎ ነው። የሰማይ ወፎችን ተመልከቱ፣ አበቦችን ተመልከቱ ሲል ወራ ጽጌ ነበር። አሁን ደግሞ ዘሪ ሊዘራ ወጣ ሲል በእነሱም እንደኛ ማገር ልማድ ክረምት በነበረበት ገበሬ ሊዘራ በሚወጣበት ምሳሌ ወቅትም አያይዞ ነው ያስተማረው። ወቅትን መሰረት አድርጎ ማስተማር ለሰማያኑ ግንዛቤን ያስጨብጣል፣ ያዳብራልና እንዲረዱ ያደርጋልና። እንዲሁም በምሳሌ እናገራለሁ ተብሎ እንደተነገረው ሁሉ በምሳሌ የሚናገር ነበርና ከምሳሌ አንዱ ይህ ድንቅ ምሳሌ ነው። ተርጉሞ ነው የነገራቸው። ዘሪ ሊዘራ ወጣ። ይህ ዘሪ መጀመሪያ የዘራው ዘር በመንገድ ዳር ወደቀ። አሁን 4 ቦታ ልናይ ነው። የመጀመሪያው በመንገድ ዳር፣ በምን ዳር? መንገድ ላይ በሉት። በመንገድ ዳር የወደቀው ዘር አላፈራም፣ ወፎች በሉት። ወዲያውኑ ወፎች በሉት። ብቅም አላለም። መንገድ ነውና መረጋገጫ ነውና ወፎች በሉት። ይህ ምንድነው? ኋላ ላይ ተርጉሞታል። ግን ለጊዜውንም እየገለጽኩት ልለፍ። በመንገድ ዳር የተዘራ ዘሩ የእግዚአብሔር ቃል ነው። አሁንም መሬት የተባለ የሰው ልቦና ነው። በመንገድ ዳር የተባለው የእግዚአብሔርን ቃል ሰምቶ አጋንንት የወሰዱበት ነው። ሊተገብር ያልቻለ ነው። ስለ ንስሐ ሰምቷል፣ ስለ ጾም ሰምቷል፣ ግን አይጾምም።
ስለ ቁርባን ሰምቷል፣ ግን አይቆርብም። ስለ ስርዓተ ቤተክርስቲያን ሰምቷል፣ ግን ስርዓት አይጠብቅም። ስለ ፍቅር ሰምቷል፣ ግን ፍቅር የለውም። የእግዚአብሔርን ቃል ሰምቶ ግን አጋንንት ወሰዱበት፣ በወፎች የተመሰሉ ወሰዱበት። ሁለተኛው በጭንጫ ላይ የተዘራ ነው። ጭንጫ ድንጋይ ታውቁት ይመስለኛል። በጭንጫ ላይ የተዘራ ይህ ደግሞ ጥልቀት የለውም ይላል። ጥልቀት የለውም። በሉቃስ እርጥበት የለውም ይለዋል። እንደውም እርጥበት የለውም መሬቱ፣ ልስላሴ የለውም። ማቴዎስ ጥልቀት አለው፣ ሉቃስ እርጥበት አለው። ያም ወደ ምቹ አይደለም። ማብቀል ጀመረ። በጭንጫ ላይ የተዘራው ዘር ማብቀል ጀምሯል፣ ብቅ ማለት ጀምሯል። ግን ወሶ በሰረቀ ፀሐይ መጽለወ፣ ፀሐይ በወጣ ጊዜ ጠወለገ። ለምን? ጥልቀት የለውም። የለሰለሰ የተዘጋጀ መሬት አይደለም። አዎ ጥልቀት የለውምና አላደገም። ብቅ እንዳለ ወዲያውኑ ደረቀ። ፀሐይ አጠወለገው አለ። ይህ ደግሞ ብዙ ያናግራል። ግን ብዙ ስለምንሰማ ለሰሞኑን እንቶ ምዕመናን የሰማች ነው። ሁለተኛው መሬት ምንድነው? ጭንጫ፣ የመንገድ ዳር ጭንጫ። አሁን ደግሞ ጥልቀት የለውምና ደረቀ። መድኃኔዓለም ኢየሱስ ክርስቶስ ይህንን ተርጉሞታል። ለእናንተ የመንግሥተ ሰማያትን የማወቅ ሥልጣን ተሰጥቷቸዋል ባለው መሰረት ለደቀ መዛሙርቱ ተርጉሟል። ወንጌላውያኑም ተርጉመው ጽፈው አሳይተውናል። ሊቃውንትም አመስጥረውልናል። ስለ ቃሉ እግዚአብሔር ይክበር ይመስገን። በጭንጫ ላይ የተዘራው ማብቀል ጀምሮ ግን የጠወለገው ፀሐይ ያጠወለገው ፀሐይ የተባለው ምንድነው? ነገር ዓለም፣ ፍቅር ዓለም፣ ዓለምን መውደድ፣ ሥጋዊ ፈቃድ ሲሰማ ደስ ብሎታል። ግን እንዳይተገብረው የሥጋ ፈቃድ ያዘው ነው። ፈቃደ ሥጋ የያዘው ነው። አሁንም መሬቱ ማብቀል ጀምሯል፣ ደስ ብሎታል። ግን ደግሞ አላፈራም። ያስተዋላችሁ ነው ምዕመናን። ቃለ እግዚአብሔር ስንሰማ በእውነት ያለ ሐሰት በጣም ደስ ይለናል። እኔን ጭምር ከምናገር ሲነገር ስሰማ በጣም ደስ ይለኛል። ግን ተግባር ላይ እንዴት ነን? ሲሰሙ ደስ ይላቸዋል፣ ልባቸው ይመሰጣል። ግሩም ነው የሰማነው እግዚአብሔር ይመስገን ይላሉ እንላለን። ግን ስራ የለም። ፈቃደ ሥጋ ይዘናል። አታመንዝር የሚለውን ስንሰማ ደስ ይለናል። ግን ደግሞ አንቆጠብም። ክብራችሁን ንጽሕናችሁን ጠብቁ ስንባል ደስ ይለናል። ግን አንጠብቅም። አስራት ክፈሉ ሲባል ደስ ይለናል። ግን አንከፍልም። መጽውቱ ለድሃ ስጡ ሲባል ደስ ይለናል። እውነት ነው እንላለን። እውነት ነው የእግዚአብሔር ቃል ነው እንላለን። ግን ደግሞ አንመጸውትም። ቁም ሳጥኑ በልብስ ተጨናንቋል። አሁንም ድሃ ይራባል። ዛሬም ብዙ ድሆች አሉ። ስንሰማው ደስ ይለናል። ግን ተግባር ላይ የለንም። በጭንጫ ላይ የተዘራውን ይመስላል። ሶስተኛው በእሾህ መካከል በምን? ሶስተኛው መሬት በእሾህ መካከል። በእሾህ መካከል ዘሩ ወደቀ። ግን ደግሞ አሁንም ማደግ ሲጀምር እሾሁ አንቆ ያዘው። አያችሁ? የቅድሙ ጥልቀት የለውም። ይሄ ደግሞ እሾሃማ ነው። ማደግ ጀምሯል። እሾሃማ መሬትን በዓይነ ሕሊናችሁ ተመልከቱ። ዘሩ ወድቋል። መሬቱ መያዝ ጀምሮ ነበር። ግን እንዳያድግ ምን ያዘው? እሾህ አንቆ ያዘው። እሾህ የተባለ እንደዚሁ እሾህ የተባሉ ብዙ ነገሮችን ብዒል ሰፋጢት ይላል መተርጉማ ነው። አታላይ ገንዘብ ያዘው። እሾህ የተባለ አታላይ ገንዘብ ነው። ፍቅረ ነዋይ ነው። ገንዘብ መውደድ ነው። እሾህ አንቆ ያዘው። ያ እንኳን ትእዛዛትን ሁሉ ፈጽሜአለሁ የሚቀረኝ ምንድነው ያለው በወንጌል ጌታችን ጋር ቀርቦ ያለን ሽጠህ ተከተለኝ ሲለው ግን እሾህ አንቆ ያዘው። ሀብቱ ብዙ ነበርና ያንን ሸጦ መከተል ሊሆንለት አልሆነም። ወደ ኋላው ተመለሰ። እሾህ አንቆ ያዘው። ንስሐ ግባ፣ ቁረብ፣ አስራት በኩራት ክፈሉ ሲባል ደስ ይላቸዋል። ለቅድም እንዳለው ግን ስስት ይዘዋል። ዓለምን መውደድ ይዘዋል። ብዕል ሰፋጢት እንዲሁም ነው ሀሌው መንበርት ይላል። ምድራዊ ነገር ስለ ቦታ ማሰብ፣ ስለ ምድራዊ ነገር ማሰብ ብቻ ይዘዋል። አዎ ራሳችሁን ገዝታችሁ በሥጋው ደግሞ ተወስናችሁ ኑሩ እንባላለን። ቃለ እግዚአብሔር ይነገራል። ግን ደግሞ ገና ነኝ፣ ኧረ ገና ነኝ፣ ገና ብዙ ይጠብቀኛል። አንዳንዱ ልጄን አልዳርኩም፣ አንዳንዱ ውጭ አልሄድኩም፣ አንዳንዱ ልጄ ከውጭ አልመጣችም። ልጅ ከውጭ መምጣትና ቁርባን ምን እንደሚያገናኘው እንጃ። እሷን ስንጠብቅ ሞት እንዳይመጣ እግዚአብሔር መጨረሻችን ያሳምርልን። ልጄን አልዳርኩም ስንል እኛ ራሱ እንዳንሸኝ ይኸውላችሁ ስንሰማ ደስ ይለናል፣ ግን አንወስንም። እንዲህ አይነቱን ነው። ሌላው ትካዜ ዓለም
ዓለምን መውደድ የኃጢአት ሁሉ ስር ነው። ዓለምን መውደድ ከእግዚአብሔር ጋር ጥል ነው። በያዕቆብ መልእክት ምዕራፍ 4 ላይ ስንሰማው ደስ ብሎን ይሄንማ በቃ ተገብራለሁ እንልና እንደው ብቅ ብቅ ለማለት እንሞካክርና 1-2 ቀን መጸለይ ወደ አባቶች መሄድ እንጀምርና ግን አንዘልቅም። በመዝሙር ሕይወት ለመኖር እናስብና ዘፈን ይዘናል። በስጋው ደግሞ ሕይወት ተወስነን ለመኖር እናስብና ነገር ዓለም ይዘናል። መወሰን እንቸገራለን። ቆራጥ መሆን ያቅተናል። አዎ ጨሌ ለመጣል የወስኑና አንዳንዶች ደግሞ ዘሬ ቢጠፋስ ትውልዴ ቢሞትብኝስ፣ አንዳንዶች መቁረብ ይፈልጉና አይኔ ቢጠፋስ ቢታመምስ። ቁርባን ይፈውሳል አይነ ልቦና ያበራል እንጂ ስጋን ይጎዳል ያለው ማን ነው? እና ምንድነው የተለያዩ ምክንያቶች ይይዙናል ነው። ምክንያቶችን ነገር ዓለምን ነው ሾህ ያለው። የመጨረሻው መልካም መሬት፣ በመልካም መሬት የወደቀ አለ። ይሄ ነው ነጥባችን። በመልካም መሬት ላይ የወደቀው ግን አሁን እሾሃማም አይደለም፣ ጭንጫም አይደለም፣ መንገድ ዳርም አይደለም፣ የለሰለሰ መሬት ነው። አሁን ገበሬው ሀገራችን እንደሚያለሰልሰው ዝናቡን ጭቃውን ታግሰው እንደሚታገለው ለሀገራችን ገበሬ ቸሩ መድኃኔዓለም ጉልበቱን ይስጥልን። እስቲ ለሀገራችን ገበሬዎች እግዚአብሔርን አመስግኑላቸው። በእውነት ሊመሰገን የሚገባው ቀን ቢሰየም እንደው የገበሬዎች ቀን ሊሰየም ይገባዋል። ውጭ ሀገር ላይ የዘፋኝ ቀን የቦክሰኛ ቀን ይላሉ። እንዴ ቀን የሚያስፈልገውማ ገበሬ ነው። ሊከበር የሚገባው ገበሬ ንጉሥ ነው አሉ። እንዲቆም የመለፈልፈው እሱ ባመረተው እንጀራ ነው። እሱን ያቆመኝ። በእውነት የሀገራችን ገበሬዎችን ቸሩ አምላካችን ጉልበታቸውን ይባርክ፣ የዘሩት ይባረክ፣ ጎተራቸው ይሙላ። በእውነት አሁን በለቅሶ ይዘራሉ፣ ኋላ ግን ሲያጭዱ በደስታ ነው። ቅዱስ ዳዊት እንደተናገረው። አዎ አሁን በገበሬ ቤት ጎመን ነው ብትሄዱ የሚያስተናግዳቸው የለም። እየራበው እየጠማው ነው፣ ውሃ እየጠጣ ነው፣ ጎመን እየበላ ነው፣ አሹቁን ቆሎውን እየበላ ነው የሚዘራው እኮ ይህ ገበሬ ጀግናው። ኋላ ግን ሲያጭድ ደስ እያለው ነው። እግዚአብሔር ለደስታው ጊዜ ለመከሩ ያድርሳቸው በእውነት። እናም መልካም መሬት ላይ የተዘራው አንዱ 100 አንዱ 60 አንዱ 30 ፍሬ ሰጥቷል። ይኸውላችሁ መልካም መሬት ላይ የተዘራው ግን ፍሬ አፈራ። በጥቅሉ 1/4 ሆነ ማለት ነው። የመንገድ ዳሩ ወፎች በሉት፣ የጭንጫው ደግሞ እንዲሁ ፀሐይ አጠወለገው፣ በሾህ መካከሉ ደግሞ እሾህ አንቆ ያዘው። በመልካም መሬት የተዘራው ግን ፍሬ አፍርቶ ተገኘ። በመልካም መሬት የተዘራ ማለት እንደናንተ ልቦናውን አዘጋጅቶ የእግዚአብሔርን ቃል ሰምቶ የሚተገብር ነው። በመልካም መሬት ላይ እንደተዘራ ዘር በዝናብ የተመሰለ እግዚአብሔር ቃል ያራሳቸው፣ ያጠገባቸው፣ ሕሊናቸውን ያረካቸው ብዙ የእግዚአብሔር ሰዎች አሉ። ቤተ ክርስቲያን እዚህ የደረሰችው አድባራት ገዳማት በእናንተ ነው። የእግዚአብሔርን ቃል ሰምተው መልካም መሬት የሆኑ ልቦናቸውን ቅን አድርገው የሰሙ ይህ የሚነገረው ለኔ ነው፣ ይህ የሚሰበከው ለኔ ነው፣ እኔ መተግበር አለብኝ የሚሉ ስለ አስራት ሲነገር አስራት የሚያወጡ፣ ስለ ምጽዋት ሲነገር አብዝተው የሚመጸውቱ፣ ስለ ቤተ ክርስቲያን አገልግሎት ሲነገር በሌሊት ከሊቃውንቱ ጋር የማይለዩ የማትለዩ፣ በማለዳ ለኪዳን ለቅዳሴ የምትገኙ በመልካም መሬት የተዘራ ማለት ይሄ ነው። እግዚአብሔር መጨረሻችን ያሳምርልን። እንደ ሐዋርያት ነው። ሐዋርያትን መልካም ልቦና ይዘው የሚሰማ ሕሊና ይዘው የእግዚአብሔርን ቃል ሰሙ፣ ተለወጡ። በዓለ ሐዋርያት ሳምንት ነው። በሰላም ያደርሰን። እስከ ሰማዕትነት ደረሱ። ቅዱስ ጴጥሮስ መልካም መሬት ይኸውላችሁ እንደ ጌታዬ ሳይሆን ቁልቁል ስቀሉኝ አለ። ቅዱስ ጳውሎስ አንገቱን ሰጠ። እነ ቅድስት አርሴማ ደማቸውን አፈሰሱ። በመልካም መሬት ላይ የተዘራ ባለ 100 ለፍጹምነት የበቁ፣ ባለ 60 ማዕከላውያን፣ ባለ 30 ወጣንያን፣ ባለ 30 ንጽሐ ሥጋ፣ ባለ 60 ንጽሐ ነፍስ፣ ባለ 100 ንጽሐ ልቦና ሕሊናቸውን ልቦናቸውን ንጹሕ በማድረግ እግዚአብሔርን አይተውታልና እንደሚል። አዎ ባለ 100 እንደ አብርሃም ሥላሴን የተመለከቱ፣ እንደ ኢሳይያስ እግዚአብሔርን በዙፋን የተመለከቱ፣ ባለ 60 መናኞቹ የዓለምን ነገር ጥለው ሄደው በፈቃደ ነፍስ ብቻ የኖሩ፣ ባለ 30 ወጣንያን በንስሐ በሥጋው ደግሞ እየታገሉ የሚኖሩ ፍሬ ያፈሩ፣ በሰባ ዓለምም ሆነው የሚተጉ ባለ 30፣ በትዳር ሆነውም በሥጋው ደግሞ የሚኖሩ ባለ 30፣ የዓለም ነገር ሲያበግራቸው ሁሉ ተፈቅዶልኛል ሁሉ ግን አይጠቅመኝም ብለው የሚኖሩ ባለ 30 እንደናንተ ያለው
መብላት መጠጣት እየቻሉ ጾም ነው ብለው የሚቆጠቡ እንደ ልባቸው ቁመናቸው መልካቸው አእምሮ ሳለ ቁመናቸውን ሰውነታቸውን ለእግዚአብሔር ያስገዙ ባለ 30 እግዚአብሔር መጨረሻችን ያሳምርልን። የሰሙትን የሚተገብሩ ከእናት ቤተክርስቲያን ማይለዩ ከምክረ ካህን ማይለዩ ትዳራቸውን የሚያከብሩ ወላጆቻቸው የሚሰሙ ልጆች የካህናትን ትእዛዝ የሚያከብሩ የእግዚአብሔርን ቃል የሚያከብሩ መልካም መሬት ብዙዎች አሉ። መልካም መሬት ላይ እንደተዘራ ዘር ደስ የሚያሰኝ ሕይወት ያላቸው ውዳሴ ከንቱ ማይወዱ ቤተክርስቲያን ብዙዎች አሏት። በእውነት ዛሬ እነ እስጢፋኖስን እነ ቆርኔሌዎስን እየጠቀስን ብዙ ልናስተምር እንችላለን። ዛሬም ግን እንደ ቆርኔሌዎስ ያለ ቤተሰብ አለ። በእውነት በመጽሐፍ ያለው እንደምንጠቅስ ሁሉ ስለ እውነት ነው የምላችሁ፣ ውዳሴ ከንቱ እንዳይሆንባቸው እንጂ ቆርኔሌዎስ የጌታችንን ቃል ሰምቶ አምኖ መጽውቶ የተገኘ ነው። የሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ 100 አለቃ ነው። ባለስልጣን መሆኑ እግዚአብሔርን ከመከተል አላገደውም። አያችሁ፣ ዛሬም ባለስልጣን መሆናቸው ከማስቀደስ ቤተክርስቲያን ከማገልገል ያላገዳችሁ ብዙዎች አላችሁ። ባለ ሀብት መሆናችሁ እንደ አብርሃም እግዚአብሔርን ከመከተል ያላገዳችሁ ብዙዎች አላችሁ። ሀብት ንብረት ጠፊ ነው ብላችሁ የምታምኑ ሰርታችሁ ነው፣ ደክማችሁ ነው፣ ወጥታችሁ ወርዳችሁ ነው፣ በሀብታችሁ የማትኩራሩ ሁሉ ከንቱ ነው ብላችሁ ለእግዚአብሔር ቤት የምታደሉ ለድሃ የምታደሉ በጾም በጸሎት የምትተጉ ብዙዎች አላችሁ። በመልካም መሬት የተዘራ ዘር ማለት ይሄ ነው። እንደ ቆርኔሌዎስ ሊጻፍላቸው የሚቻል ብዙዎች አሉ። በእውነት በመልካም መሬት የተዘራ ዘር ይሄ ቦታም በእውነት ከነ ብፁዕ አቡነ መልከጼዴቅ ከዛም በፊት ከነበሩ ጀምሮ በረከታቸው ይደርብን። በመልካም መሬት እንደተዘራ ዘር የእግዚአብሔርን ቃል ሲሰሙ ከርመው ከዚህ ቤተክርስቲያን እኮ በስብከተ ወንጌል ብቻ አገልግሎት ተምረው ገዳም የገባዋል። እንዴ እዚያውን ቶታል የሚባል ሰፈር አለ። እንኳን እናንተን ያውቀዋለሁ። እዚያ እንደ ድሮ ንግግር ዱርዬ ናቸው፣ ወንበዴ ነው፣ ቀማኛ ነው ሲባሉ የነበሩ በስጋው ደግሞ ተወስነው ከዚያም አልፈው የመነኑ አሉ። መልካም መሬት ላይ የወደቀ ዘር ማለት ያለው እዚያው ወደ ምሕረት ላይ ተምረው በዚያው ወደ ምሕረት ላይ እግዚአብሔር ቃል የተዘራውን ሰምተው ገዳም የገቡ አሉ። ለስጋው ደግሞ የበቁ አሉ። አዎ ትላንትና የዚህ ቤተክርስቲያን ፍሬ ነው ልንገራችሁ። እንደ ቆርኔሌዎስ እንደምን ጠቅስ ሁሉ የሚጠቀሱ ሰዎች አሉ፣ ግን ስማቸውን አልጠቅስም። አቡነ ሀብተ ማርያም ገዳም አለ እዚህ አገራ ከተማችን በአስኮ ላይ ያለው እና ከዚህ የእናንተ ልጆች የሆኑ በዚህና በአቡነ ገብረመንፈስ ቅዱስ ቤተክርስቲያን በሁለቱ አጥቢያ የሚገለገሉ አልናገርም ስለነሱ እንደ ስለማይፈልጉት። ግን የሚገርመው ትላንትና 60 ሺህ ብር የፈጀ መጽሐፍ ይዘው ለ6 ወር የሚሆን በሶ ስኳር ለተማሪ ከ100 በላይ ለሆኑ ለቅኔ ተማሪዎች ሄደው ጎብኝተው ከነሱ ጋር ምሳ በልተው የመጡ ደጎች አሉ። ከዚህ በላይ ቆርኔሌዎስ አለ እንዴ? ሀብታቸውን ጊዜያቸውን ለእግዚአብሔር ተሰጡ። እኔ በበኩሌ በቤተ ክህነትም ብዙ በአቅሜ ያገለግላለሁ። የአብነት ተማሪን የሚጋብዝ ባለሀብት አላየውም። የቅኔ ተማሪን መጽሐፍ የሚሸልም አላየውም። በጣም የሚደንቅ ነው። እኔ አይደለም የወሰድኳቸው እነሱ ናቸው የወሰዱኝ። እንዲህ ያሉ አሉ። ይኸውላችሁ የቃለ እግዚአብሔር ፍሬ ድሃም ያስቡ። የቱ ጋር ነው ችግሩ? የከተማ ድሆች ናቸው እነዚህ። የከተማ ገጠር ነው። ከተማ ሆነው ከዓመት ዓመት በሶ እየበሉ እየጠጡ የሚኖሩ ከ100 በላይ የቤተ ክርስቲያን ማይቶት የሆኑ የቅኔ ተማሪዎች መምህሩ ሳይቀር በበሶ ነው የሚኖሩት። እኒህ የእናንተ ልጆች ግን ይህንን አስበው ሸምተው እህሉ አዘጋጅተው መጽሐፍት አዘጋጅተው ይዘው ሄዱ። እንዴት አሰቡት? እኛ የረሳናቸውን እኛ የተውናቸውን ሹመት ሽልማትና የደመቀው ላይ ነን ሁላችን። እነዛ የወደቁትን ነገ ለቤተክርስቲያን ጳጳስ መምህራን የሚሆኑትን እንደ ሊቃውንቱ ዛሬ እንደምናያቸው የሚሆኑትን አርቀው አይተው እስቲ ወንድሞቻችንን እንጎብኝ ብለው የቅኔ ተማሪዎችን ጎብኝተው መጡ። እስቲ እግዚአብሔር ያመስግኑላቸው። ይሄ ፍሬ አይደለም ወይ? ይህ እኮ ነው ፍሬ ማለት። እንዴ እኛ አላሰብነውን ሰምተዋል ማለት ነው። በዚህ ቦታ የሚሰጠውን ትምህርት ቅድም እንደተባለ መምህር እንዳሉት በዚህ ቦታ የተሰጠውን ትምህርት ሰምተው በቅርቡ ለስጋው ደግሞ የበቁ 17 ዓመት በትዳር ኖረው እንዴት እስከ ዛሬ አልቆረብንም፣ ከዚህ በኋላማ በስጋው መኖር አለብን ብለው በቁርባን የተወሰኑ ባለትዳሮች አሉ። ፍሬ ማለት ይሄ ነው። ልጆቻቸውን ለድቁና፣ ለሰንበት ትምህርት ቤት፣ ለበገና ደርዳሪነት የሚያበቁ እናቶች አሉ። ፍሬ ማለት እኮ ይሄ ነው።
ሀብት ንብረት ብቻ አላወርስም ሃይማኖቴን ነው ማወርሰው ብለው የቤተ ክርስቲያንን ፍቅር፣ ድቁናውን፣ አገልግሎቱን፣ ሰንበቴውን፣ ጽዋውን የሚያወርሱ እናቶች አሉ። መልካም መሬት ማለት ያደ ፍሬ ማለት ያደ አዎ ሁሉ ነገር ሞልቷችሁ ሁሉ ነገር በደጃችሁ እያለ ግን ጾም ነው ሱባኤ ነው አገልግሎት ነው ብላችሁ ለእግዚአብሔር ቤት መታደሉ በመልካም መሬት ማለት ይሄ ነው። ግን ደግሞ ምዕመናን አድንቀን ብቻ ደግሞ አናበቃም። አንድ 5 ደቂቃ ደግሞ የኔ አይነቱን ደግሞ ወቀስ እናድርግ። በመልካም መሬት የወደቀው ፍሬ አፈራ። ተቃራኒውስ ሰምቶ ማይሰራ ደግሞ አለ። ሰምቶ የሚወሰድበት የተለያየ ነገር የሚያንቀው አለ። ይሁዳን ብናይ ከደቀ መዛሙርቱ እኩል ሰምቷል። ግን ገንዘብ መውደድ አታለለውና ጌታውን በ30 ብር ሊሸጥ ሄደ። እንዲህ ደግሞ አለመታደል አለ። ሰምተን ያው ሆንን። ፍቅርን፣ በጎነትን፣ መልካም ነገርን ሰምተን ግን መልካምነት የጎደልን አሁንም የምንጣላ አሁንም ያልወሰንን አሁንም ቆራጥ ያልሆነን አለን። ዴማስን እንደ ጢሞቴዎስ ሰምቷል። የእግዚአብሔርን ቃል ከታላቁ ከቅዱስ ጳውሎስ ሰምቷል። ግን ደግሞ ዓለምን መውደድ ያዘው። ጳውሎስን እየተከተለ መኖር ቸገረው። የክርስቶስ ሆኖ መኖር ቸገረው። ስለዚህም ዴማስ ዓለምን ወዶ ትቶኛል አለ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ዘመናችንን ሁሉ በእግዚአብሔር ቤት መኖር እየኖርን ግን ደግሞ ዓለምን መተው የከበደን አለ። ዘፈን መተው የከበደን አለ። ፍቃደ ሥጋ መተው የከበደን አለ። ከእግዚአብሔር የምናስፈልጠው አንዳንድ ምድራዊ ነገር አለ ማለት ነው። ወገኖቼ ቤተ ክርስቲያን የገባ ውሃው ጠበል ይሆናል። መገልገያው ከንዋያተ ቅድሳት ይደመራል። ቤተ ክርስቲያን ከገባን ስንት ዘመን ሆነን፣ ግን ተለውጠን ይሆን? ዕለቱን ውሃው ጠበል ሲሆን እኔ ግን ዘመኔን ሁሉ ተባርኬ ይሆን? የእግዚአብሔር ቃል ይለውጣል እያልኩ ነው። የእግዚአብሔር ቃል በዝናብ የተመሰለው ለፍሬ ያበቃ ነው። ግን ፍሬ አለኝ ወይ? ብዙ የሚያፈሩ ቅድም ያልናቸው አይነቶች ብዙዎች እንዳሉ ሁሉ ደግሞ አንዳንዴ እንዲሁ እንሰማለን፣ እንመላለሳለን፣ እግር ብቻ ይሆንብናል። የሎጥ ሚስት እኩል ሰምታለች፣ ግን በእግሯ ከሰዶም ርቃለች። ልቧ ግን አራቀምና የጨው ሐውልት ሆነች። ልባችን ከዓለም አርቃል። አንዳንዶቻችን አልወስናልን፣ ንስሐ አልገባልን፣ አልቆርባልን። ታረቁ ስንባል የእሱን መጨረሻ ሳላይ አልታረቅም እንለሆንን። ግን ደግሞ ቤተክርስቲያን አንቀርም። ግን ደግሞ አንዳንዴ ማገልጋይ ነን። ሰው አትለዩ በፍቅር ኑሩ እንባላለን። ግን አሁንም ዘረኛ ነን አንዳንዶቻችን። አንዳንዴ አድመኛ ነን፣ አንዳንዴ አሜተኛ ነን፣ ገና ነን። በየሚዛኑ እንበድላለን። ጀሶና እንጀራ ጤፍ ቀላቅለው የሚሸጡ አሉ። እግዚአብሔር ማይወደውን ያውቁታል። ግን ትግበራ ላይ ሌላ እንሆናለን። ገንዘብ መውደድ ይዘናል። ያልተውነው ኃጢአት ይዘናል። ተደጋጋሚ ኃጢአት ይዘናል። ፈቃደ ሥጋ ይዘናል። ወገኖች ታዲያ መቼ ነው የምንለወጠው? ዛሬ እኮ እናንተ የምትሰጡት ጠበል መጠጫ መቁረርት ሆኖ ከንዋያተ ቅድሳት ይደመራል። አይገርማችሁ? የእናንተ ስጦታ ከቅዱሳን ዕቃዎች ሲደመር እኛስ ተለውጠናል። ቤተ ክርስቲያን ገብተው ሁሉ ሲባረክ ይለወጣል። እኔ ማልለወጠው ለምንድን ነው? እግዚአብሔር የረዳው እኮ ዕለቱን ይለወጣል። ወገኖቼ ኒቆዲሞስ እኮ ዕለቱን የተለወጠው። ስንት ዘመን ምነው አልለወጥ አልኩኝ። ዝናብ የእግዚአብሔር ቃል ይዘንባል፣ ይነገራል። በዚያ አውደ ምሕረት እንኳን ስንት አይነት ምስጢር ይወርዳል። ግን ምንም አሁንም ያው አሁንም ዘፈን ላይ፣ አሁንም ጠንቋይ ቤት፣ አሁንም ጭቅጭቅ፣ አሁንም ትዳር አለማክበር፣ አሁንም አስራት አለመውጣት። እንደዚህ ደግሞ ምን ወቀስም አለ። የሚወቅሰን ግን እግዚአብሔር ቃል ነው ወገኖቼ። የሰሩትን እግዚአብሔር ያበርታልን፣ ያልሰራንስ የእግዚአብሔር ቃል መስተዋት ነው፣ ማንነትን ያሳያል። ተመሰጋግሎ መሄድ ብቻ አይደለም። እኔ ማነኝ? ሳምራዊቷ ሴት በአንድ ቀን ተለውጣ ስለ ክርስቶስ መሰከረች። ይገርማል። ውሃ ልትቀዳ መጣ። የዘላለም ውሃ መድኃኒዓለም ክርስቶስን አግኝታው ሄደች። የዮሐንስ ወንጌል ምዕራፍ 4 በአንድ ቀን ስትለወጥ ምን ነው ዓመቱን ሙሉ ስትሰበክ ማልለወጠው ለምንድን ነው? ተው የተባልኩትን ያልተውኩት ለምንድን ነው? ፍቅር የጎደለኝ ምግባር የጎደለኝ ለምንድን ነው? ይህማ ባይሆን ነውር ባልበዛ ነበር። ይህማ ባይሆን ሶሻል ሚዲያው ምናምኑ እየያዘን የሀገር ፍቅር፣ ማንነት፣ በጎነት ባልጎደለብን ነበር። ግን ዛሬም ገና ነው። ዛሬም ገና ነው። የቀሩ ነገሮች አሉ። እየሰማን ነው፣ ግን ለውጥ ተቸግረናል። ማጠቃለያችን ወገኖቼ እንድናፈራ 3 ነገር በ3 ደቂቃ ተናግሬ ላብቃ። አንደኛው ማስተዋል ነው።
ያፈሩት እንዴት ነው ብንል ማስተዋል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው በዚህ በማቴዎስ ወንጌል 13 ይሰማሉ ግን አያስተውሉም ማለት። ስለዚህ ፍሬ ለማፍራት ማስተዋል ነው፣ ከልብ ማዳመጥ፣ ለኔ ብሎ መስማት ማስተዋል፣ ለሚነገረው ለኔ ነው ማለት ነው። ምዕመናን ብዙ ጊዜ አንዳንድ ቃል እግዚአብሔር ሲነገር ለሌላ ሰው የሚነገር ይመስለናል። አቤት አቤት ወረደባቸው ነገራቸው ሳንል አንቀርም። እኛ ሴቱ ጋር ነን። ለሌላ ሰው ከዚህ ግቢ ውጭ ያሉ ለነሱ የሚነገር ይመስለናል። ግን የሚነገረው ሁሉ ለኔ ነው ብለን ይሆን? ማስተዋል ማለት ያ ነው። ለኔ ብሎ መስማት ነው፣ ለለውጥ መስማት ነው። ተለወጡ እንጂ ይህን ዓለም አትምሰሉ። ሮሜ 12 ላይ ቅዱስ ጳውሎስ እንደነገረ ሁለተኛው መወሰን ነው ወገኖቼ። በሚዘንበው ዝናብ ፍሬያማ የሆነችው መሬት፣ የተዘራውን ዘር ለፍሬ ያበቃች መሬት ምሳሌ ማለት ውሳኔ ነው። በሰሙት መወሰን ነው። አንድ ነገር ላስታውሳችሁ። ኢትዮጵያዊ በኢትዮጵያዊ ምሳሌ ላብቃ። በሐዋርያት ሥራ ምዕራፍ 9 ምዕራፍ 8 ላይ ጃንደረባውን ላስታውሳችሁ ነው። ባኮስ ይባላል። መንፈስ ቅዱስ ፊልጶስን እንዲያስተምረው ላከለት። ኢትዮጵያውያን የታደልን እኮ ፊልጶስን እኮ 60 ኪሎ ሜትር መንፈስ ነው የወሰደው፣ ነጥቆ ወሰደው። ለማን? ለኢትዮጵያ። እግዚአብሔር ይወደናል፣ እግዚአብሔር ይወደናል። ባህር ማዶ ምንኖር እዚህ ምንኖር ሊቃውንትን አላሳጣንም። የፊልጶስ ምሳሌ ሊቃውንትን ቤተክርስቲያንን እግዚአብሔር አላሳጣንም። አሁን ባኮስን አስተውሉ። ኢሳይያስን እያነበበ ነበር፣ እየተረጎመ አስረዳው። ከዚህ በኋላ ውሳኔዩ ሰምቶ ከንፈር መጥቶ ተደንቆ አልሄደም። አንዳንዶች ተደንቀው አድንቀው ብቻ ነው የሚሄዱት። ምዕመናን አድንቃችሁ አትሂዱ። የሚደነቅ ሕይወት ይዛችሁ ኑሩ። ሊቅ ቢያስተምራችሁ ሊቅ ነው የምትሆኑት። የዜማ ምሁር ቢያስተምራችሁ የዜማ ምሁር ነው የምትሆኑት። ሕይወት ያለው ቢያስተምራችሁ ግን ክርስቲያን ነው የምትሆኑት አለ ቅዱስ ዮሐንስ አፈወርቅ። እኛም አንዳንዴ ወይ ሊቅ ወይ ባለሙያ ብቻ እያደረግናችሁ ነው፣ ክርስቲያን እያደረግናችሁ አይደለም መሰለኝ። ምክንያቱም ከሁሉ በላይ የሚያስተምረው ሕይወት ነው። ይኸውላችሁ ጃንደረባው ዕለቱን ሰማ። እንዳልጠመቅ የሚያግደኝ ምንድን ነው አለ። ውሳኔ ማለት አይደል? ዕለቱን በሰማ ወሰነ፣ ተጠመቀ። በ34 ዓመተ ምህረት ተጠምቆ ክርስትና ወደ ኢትዮጵያ እንዲገባ ምክንያት ሆነ። እግዚአብሔር የተመሰገነ ይሁን። ወገኖች ዕለቱን ሰምቶ ወሰነ። ደቀ መዛሙርቱ ተከተሉኝ ባላቸው ጊዜ ተከተሉት። ስለ ንስሐ ሰምተን ማን ወስነው ለምንድን ነው? ስለ እርቅ ሰምተን ማን ታረቀው ለምንድን ነው? ስለ አስራት በኩራት ሰምተን አስራት በኩራት ማናውጣው ለምንድን ነው? ስለ መመጽወት ሰምተን መመጽወት ዛሬ ማን ጀምረው ለምንድን ነው? ስንሰማው ደስ ይለናል፣ ግን ስንገባ እንረሳዋለን። በዚህ ጆሮ ይሰማል፣ በዚህ ይጠፋል። ለምን ሆነብን ወገኖቼ? አንደኛ ማስተዋል፣ ሁለተኛ ውሳኔ፣ ቁርጠኝነት፣ ውሳኔ ያስፈልጋል። ይሄው ነው ዛሬ መጀመር፣ ዛሬ ማድረግ። ስለ ጸሎት ከሰማን ዛሬውኑ ጸሎቱን መጀመር። ስለ ንስሐ ከሰማን ዛሬውኑ ንስሐ አባት ቀጠሮ ይዘን ወደ ንስሐ መሄድ። ስለ እርቅ ከሰማን የተጣላነውን ዛሬውኑ የመዳን ቀን አሁን ነው፣ ቅዱስ ጳውሎስ እንደነገረ ወገኖቼ። ስለዚህ ይሄው ነው። በመልካም መሬት የወደቀ ዘር አለ። በመልካም የተዘራው ፍሬ አፈራ። ዛሬም ብዙዎች ያፈራሉ፣ እግዚአብሔር ይመስገን። ውዳሴ ከንቱም አይወዱ። አንድ ሰው አንድ ኢትዮጵያዊ ድንቅ ኢትዮጵያዊ በዚህ በሀገራችን ክፍል በዚህ በምዕራብ ሸዋ አካባቢ ትልቅ ቤተክርስቲያን ከ10 ሚሊዮን ብር በላይ አውጥተው ሰሩ። የሰማችሁ ነው። ይደንቅ እኮ ነው ያንዳንድ ህይወት። ከዛ እዛ ኤኦቲሲ ነው ጋዜጠኛው ነው ያኔ ካሜራ ይዘን ምን ይዘን ባለቤቱንም በደንብ እንቀርጻለን ብለን ሄድን። ከ10 ሚሊዮን ብር በላይ ያስመረቁት የሰሩትን ቤተክርስቲያን ባለቤቱ ለማስመረቅ እንኳን አልተገኙም። በዋዜማው ተገኝተው ስርዓተ ማህሌቱን አይተው ሁሉ ነገር አከናውነው ማለዳውን ወደ አዲስ አበባ ገብቷል ላለመታየት። ባለቤቱ የታሉ ኢንተርቪው እናርጋቸው ብንል አይወዱም እሳቸው። ይገርማል። የ10 ሚሊዮን ብር ቤተክርስቲያን አሳንጸው እይታ አይወዱም። እኔ ደግሞ 10 ብር ሰጥቼ ንገሩልኝ ነው፣ ካልተናገርካችሁ ጉዳችሁ ነው። የአንዳንድ ሰው ትጋት ይገርማል። የምትደንቁ ናችሁ ምዕመናን፣ ጸጋውን ያብዛላችሁ። እንዲህ ያሉ የሚያኮሩ ገንዘባቸው ምንም ያልሆነ ውዳሴ የማይፈልጉ ታይታ የማይፈልጉ ብዙዎች አላችሁ። በተቃራኒው ደግሞ ንስሐ አንገባ፣ አንመጸውት፣ አስራት በኩራት አንሰጥ። ስለዚህም በመልካም መሬት እንደወደቀ ዘር ልንጸና ልንበረታ የሚነገረው የእግዚአብሔር ቃል በሕይወታችን ሊተገበር እንደሚገባ ዘመነ ክረምት ያስተምረናል። ዝናቡ በዘነበ ቁጥር ቃል እግዚአብሔር እናስታውስ። እንደ ዝናብ እየረሰረስን ነው። ከዛ በኋላ ማብቀል አለብኝ፣ ማፍራት አለብኝ። እንደ መልካም መሬት ልቤ እንደ ሊዲያ ልቧ ተከፈተ እንዳለ ወይ እንጸልይ ምዕመናን።
ልዲያ ቅዱስ ጳውሎስ ሲናገር ልቧ ተከፈተ፣ ታደለች አይደል? ልቤን ክፈተው ብለን እንጸልይ ወገኖች። እንዲያውም በዚህ ላብቃ አይሻልም? እኔ ራሴ እኮ ሰማለሁ ደነቃለሁ፣ ግን ስራ የለኝም። ስለዚህ የሚሻለው ጸሎት ነው። እንደው ድንግል ማርያም ልቤን ክፈችው፣ በቃ ዛሬ በሰማሁት እንድተገብር፣ በትዳሬም ጉዳይ በኑሮም ጉዳይ ዛሬ በሰማሁት እንድተገብር፣ መልካም እንድሆን፣ በጎ እንድሆን፣ ከሰው ጋር በሰላም እንድንሆን፣ ለሀገሬም ለወገኔም ጠቃሚ እንድሆን፣ ለትውልዱም ጥሩ ምሳሌ እንድሆን ልቤን ክፈችው። ድንግል ማርያም ልባችን ትክፈት። ይቆየ ለአባታችን ለመጋቤ አእላፍ መምህር ቀሲስ ፋሲል ታደሰ እግዚአብሔር አምላክ ቃልዎት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። ይመጣል፣ ቆይ ተከተል፣ ይመጣል መብራት። እኛም በሰማነው እንደተነገረን እንድናፈራ እግዚአብሔር አምላክ ለሁላችንም አስተዋይ ልብ ያድለን። መጋቤ አእላፍ ልምድ ያላቸው የሁሉም የንስሐ ልጆቻቸው የሌላው ንስሐ ልጆቻቸው ጋር እየሄደ የመከራ አገልግሎት ስለሚቀበል የሁሉም ትዳር ቤት ውስጥ ያለው ችግር ይገባቸዋል። ሀተታ ውስጥ አልገቡም። ለኛ የሚጠቅመን ህይወት ተኮር ትምህርትን ያስተማሩን እንድንለወጥበት እግዚአብሔር አምላክ ይርዳን። አንዲት እናታችን ሴተ ገብርኤል ይባላሉ። አሁን እዚህ ጋር ቅዱስ ገብርኤል ባለውለታዬ ነው፣ አስራቴን 8100 ይዤ መጥቻለሁ ሲሉኝ እዚህ ሙዳይ መውጣት ያስገቡ ብያቸው አስገብተዋል። ቀሪ ንብረታቸውን፣ ገንዘባቸውን፣ ቤተሰባቸውን ቅዱስ ገብርኤል እንዲባርክልን እልል ብላችሁ አመስግኑላቸው። ደግማችሁ አመስግኑላቸው። እግዚአብሔር ይባርክላቸው። ቀሪ ንብረታቸውን፣ ገንዘባቸውን፣ ልጆቻቸውን፣ ቤተሰቦቻቸውን ሁሉ እንዲባርክላቸው ሥላሴን ቃሉን አክብረው ትእዛዙን ፈጽመዋልና እንዲባርክላቸው ደግማችሁ ለሶስተኛ ጊዜ አመስግኑላቸው። ከዚህ በመቀጠል ወደ ዝማሬው እንሄዳለን። ዝማሬውን ቅድም የዘመሩልን ቀሲስ ዘማሪ ፍራኦል ሞሲሳ ያቀርቡልናል። አብረን እንደቀደሙ እንዘምራለን። እግዚአብሔር ቸርነት ከሁላችን ጋር ይሁን። ቃለ ሕይወትን ያሰማልን። ብድግ በሉ እስቲ ሁላችሁ ለእግዚአብሔር ክብር። እንዘምራለን። በበጎ ፈቃዱ ሁሉም በእርሱ ሆነ፣ ነገር ሁሉ በእርሱ ተከናወነ እያልን ሁሉን ለሚያከናውን ለመድኃኔዓለም እንዘምርለታለን። ከኛ ጋር ይሁን። በበጎ ፈቃዱ ሁሉ በእርሱ ሆነ፣ በበጎ ፈቃዱ ሁሉ በእርሱ ሆነ፣ ነገር ሁሉ በእርሱ ተከናወነ፣ ነገር ሁሉ በእርሱ ተከናወነ። በበጎ ፈቃዱ ሁሉ በእርሱ ሆነ፣ በበጎ ፈቃዱ ሁሉ በእርሱ ሆነ፣ ነገር ሁሉ በእርሱ ተከናወነ፣ ነገር ሁሉ በእርሱ ተከናወነ። ሰማይና ምድር ክብሩን ተናገሩ፣ ፈጥሯቸዋልና እንዲገለጥ ክብሩ። በፈጠረው ፍጥረት የሚታወቅ እሱ እግዚአብሔር ይመስገን፣ ክብሩን አወድሱ። በበጎ ፈቃዱ ሁሉ በእርሱ ሆነ፣ በበጎ ፈቃዱ
ሁሉ በእርሱ ሆነ። አጨብጭቡለት። ነገር ሁሉ በእሱ ተከናወነ። ነገር ሁሉ በእሱ ተከናወነ። አልሆነም ያለሱ ፍጹም አንዳች ነገር ብንመረምረው በሰማይ በምድር ፈቃዱ ነውና መልካምና በጎ ፈጥሮ አሳይቶናል ሁሉን ውብ አድርጎ በበጎ ፈቃዱ ሁሉ በእርሱ ሆነ። በበጎ ፈቃዱ ሁሉ በእርሱ ሆነ። ነገር ሁሉ በእሱ ተከናወነ። ነገር ሁሉ በእሱ ተከናወነ። ክረምትና በጋ ሌሊትና ቀን ሁሉን አሳይቶ ጌታ አስተማረን። ያደረገ ሁሉ እንከን የሌለው ለዚህ ፍጹም አምላክ እንከዛም የለው። በበጎ ፈቃዱ ሁሉ በእርሱ ሆነ። በበጎ ፈቃዱ ሁሉ በእርሱ ሆነ። ነገር ሁሉ በእርሱ ተከናወነ። ተከናወነ። ያዘነውን ያውቃል ደስም ያለውን ሁሉ በእሱ ፈቃድ ስለሚከወን ችግርና ደስታ ለበጎ ነውና ይህን ያስተማረን ይድረሰው ምስጋና። በበጎ ፈቃዱ ሁሉ በእርሱ ሆነ። በበጎ ፈቃዱ ሁሉ አጨብጭቡለት ከፍ አድርጉ። ነገር ሁሉ በእሱ ተከናወነ። ነገር ሁሉ በእሱ ተከናወነ። አልሆነም ያለሱ ፍጹም አንዳች ነገር ብንመረምረው በሰማይ በምድር ፈቃዱ ነውና መልካምና በጎ ፈጥሮ አሳይቶናል ሁሉን ውብ አድርጎ። በበጎ ፈቃዱ ሁሉ በእሱ ሆነ። በበጎ ፈቃዱ ሁሉ በእሱ ሆነ። ነገር ሁሉ በእሱ ተከናወነ። ነገር ሁሉ በእሱ ተከናወነ። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርዕሰ ሕሊና ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርዕሰ ሕሊና ሙሽራዬ ሰሎሞን ያለሽኝ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ድንግሎይ ግቢ ከቤቴ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እጃቸው እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ
የቤቴን ሁሉም ሰው ለራሱ ወንበር ቢዘረጋ የክብርን ሽልማት ለራሱ ሲያስጠጋ ድንግል እንደ ባሪያ ውሃ ተሸክመሽ ጌታን በትሕትና ታገለግያለሽ። ነይ በደመና ነይ በደመና ነይ በሏት ነይ በደመና ነይ በደመና እመቤታችን ብርክተ ሕሊና ሙሽራዬ ሰሎሞን ያነሺ ማርያም አበባዬ ሰሎሞን ያነሺ እኔም ልበልሽ እናቴ ማርያም ግቢ እኔም ልበልሽ እናቴ ከቤቴ የባሕርያይቱን ውርደት ተመልክቷልና ለወለድሽው ንጉሥ ይድረሰው ምስጋና። ከልብ የሆነ እንጂ ከንቱ ሆኖ አይደለም ብፅዕት እንላለን እኛም ለዘላለም። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ብርክተ ሕሊና ነይ በደመና ነይ በደመና በደመና ነይ በደመና እመቤታችን ብርክተ ሕሊና ወርቀ ዘቦ ለብሰው በቤቱ ከሞሉት በሐርና በወርቅ ከተንቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነሽ አለ። ነይ በደመና ነይ በደመና ነይ በደመና ነይ በደመና እልልታ እመቤታችን ብርክተ ሕሊና ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ብርክተ ሕሊና የባሕርያይቱን ውርደት ተመልክቷልና ለወለድሽው ንጉሥ ይድረሰው ምስጋና። ከልብ የሆነ እንጂ ከንቱ ሆኖ አይደለም ብፅዕት እንላለን እኛም ለዘላለም። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ነይ በደመና ነይ በደመና ነይ በደመና እመቤታችን ብርክተ ሕሊና ሙሽራዬ ሶሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ድንግሎይ እኔም ልበልሽ እናቴ ማርያም ግቢ ከቤት ሰአሊ ለነ ማርያም ሰአሊ ለነ ሰአሊ ለነ ማርያም ሰአሊ ለነ አክሊለ ንጹሐን አክሊለ ንጹሐን 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 ሰአሊ ለነ ለምኝልን ማርያም ለምኝልን ማርያም ለምኝልን የንጹሐን አክሊል የንጹሐን አክሊል ለምኝልን ለንጹሐን አክሊል የንጹሐን አክሊል ለምኝልን የንጹሐን አክሊል የንጹሐን አክሊል ለምኝልን ለንጹሐን አክሊል የንጹሐን አክሊል ለምኝልን ሰአሊ ለነ ማርያም ሰአሊ ለነ ሰአሊ ለነ ማርያም ሰአሊ ለነ አክሊለ ንጹሐን አክሊለ ንጹሐን
እጃችሁን ከእልልታ ጋር አክሊለ ንጹሐን አክሊለ ንጹሐን ሰአሊለነ አክሊለ ንጹሐን አክሊለ ንጹሐን ሰአሊለነ አክሊለ ንጹሐን ሰአሊለነ ጣዕሟን በአንደበታችን ፍቅሯን በልቦናችን ይጨምርልን። እግዚአብሔር ይባርካችሁ። እግዚአብሔርን ደግማችሁ አመስግኑት። ይህንን ጣዕመ ዝማሬ ያሰማን እንድንዘምር ያደረገን አምላካችንን ደግማችሁ አመስግኑት። ለአባታችን ለዘማሪ ቀሲስ ፊራኦል ሞሲሳ እግዚአብሔር አምላክ ቃልዎት ያሰማልን፣ ቃልዎት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። የዛሬ የጠዋቱን መርሃ ግብራችን እያጠናቀቅን ነው። ታኅሳስ ሐምሌ ቅዱስ ገብርኤል እየቀረበ ነው፣ እየደረሰ ነው። የአባታችን የአማላጃችን የጠባቂያችን የተራዳኢያችን ዓመታዊ በዓሉ እየቀረበ ስለሆነ በዚህ በዓል ምክንያት ዓርብ ያው የራሱ የሆነ ሳምንታዊ መርሃ ግብር አለ። ቅዳሜም ዋዜማው ነው። እሑድ የራሱ በዓል ነው። መምህራን ዘማሪያን እንደባለፈው ተጋብዘዋል። መጥታችሁ እንድትማሩ እያሳሰብን እንደዚሁ የቄስ ምስጋናው እዚህ መድረክ ላይ ያሉት ረጅሙ ማለት ነው የእሳቸው ንስሐ ልጆች ቀን በኋላ በስብከተ ወንጌሉ አዳራሽ 6 ሰዓት ተኩል ላይ የወንጌልና የዝማሬ መርሃ ግብር አለ። ንስሐ ልጆቻቸው መጥታችሁ ወንጌል እንድትማሩ እያል ቀጥታ ወደ መጨረሻው ቃለ ምዕዳን ቡራኬ ወስዳችኋለሁ። ይህንንም ቃለ ምዕዳን ቡራኬ የደብራችን አስተዳዳሪ መልአከ ገነት መምህር መዝገቡ ላቀው ያደርጉልናል። ወደ እሳቸው ወስዳችኋለሁ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን ዛሬ ያስተማሩን መጋቢ አእላፍ ፋሲል የቀበና መድኃኔ ዓለም ስብከተ ወንጌል ኃላፊ፣ ክቡር አሁን ወንድማችን የዘመረልን ቀሲስ ፊራኦል በጥዑም ዜማ እግዚአብሔርን አመስግነው ያስመሰገኑን ክቡራን የደብራችን የስብከተ ወንጌል አገልጋዮችና ሊቃውንት፣ የቤተ ክርስቲያናችን ሊቃውንት በአጠቃላይ ካህናቱ፣ ቀሳውስቱ፣ ዲያቆናቱ እንዲሁም ሁላችሁ እዚህ የተገኛችሁ ዘመነ ክረምቱ ሲገባ መልካም ትምህርት ለመማር የመጣችሁ ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናቶች ጭምር እንደምን አደራችሁ? እንደምን አላችሁ? እንደምን ሰነበታችሁ? እንኳን ደስ አላችሁ። እግዚአብሔርን አመስግኑ። ክረምት የሁሉ ተስፋ፣ የሁሉ ጸጋ፣ የሁሉ በረከት ስለሆነ ክረምቱ ሲገባ በተለያየ ቋንቋ የምናመሰግንበት ጊዜ፣ እግዚአብሔርን የምናመሰግንበት፣ ዝናቡ ሲመጣ ደስ ደስ እያለን በመስማታቸው ድሆች የሚጠግቡበት፣ የክረምቱን ድምፅ በመስማታቸው ተቀብረው የነበሩ እጽዋት ቀና የሚሉበት፣ አዕዋፋት ምግባቸውን ሲሰበስቡ ከርመዋልና ተደብቀው ክረምቱ እስከሚወጣ ድረስ እያመሰገኑ እየጸለዩ ይህንን ክረምት በሰላም አሳልፈው እያሉ በየጎጇቸው እግዚአብሔርን የሚያመሰግኑበት፣ ይህንን በተመለከተ በደንብ አመስጥረውና ምስጢሩን አደላድለው ያስተማሩን ቀሲስ ፋሲልን በደንብ አመስግኑልን። እስኪ የአገልግሎት ዘመናቸውን ያስረዝምን። ያንሳል ጭብጨባው። እንዲሁ ይሄ ደግሞ ወጣት በጥሩ ድምፅ ዘምሮልናልና ቀሲስ በእውነት ለሱም ደግሞ በደንብ አጨብጭቡና አመስግኑ።
አዎ የተሰጣችሁን መለሳችሁ ማለት ነው። እነሱ ሲያስተምሩ ሲዘምሩ ለእናንተ ለኛ መልካም ነገር በጠዋት አበርክተውልናል አይደለ? እናንተ ደግሞ ለነሱ ምስጋና ስጡ። በደንብ አጨብጭባችሁ አመስግኑ። ሌላው ትላንት ባህር ዳር ነበርን እኛ እናንተን ወክለን ርዕሰ ሊቃውንት የምትወዷቸው በዓለም እየዞሩ የሚያስተምሩ እኛንም እዚያ ወደ መሬት ላይ በተለያየ ሁኔታ ባገኙት አጋጣሚ የደብረ ብስራትን ሕዝብ ወዳለሁ እያሉ እየመጡ የሚያስተምሩን ርዕሰ ሊቃውንት አባ ገብረ ኪዳን የጣና ቂርቆስ የአራቱ ጉባኤ መምህር በእውነት ማንም የማይሰራው ማንም ያልተሳካለትን በእውነት የሀገር ኩራት ስለሆኑ የቤተ ክርስቲያናችን አርማ ስለሆኑ ህሙማን የሚፈወሱበት የተቸገረ ሁሉ በሞትና በህይወት መካከል ያሉ ሰዎች የሚታከሙበት ሆስፒታል በነፍስም በስጋም የሚፈውሱበት ሆስፒታል እንዲሰጣቸው ጠይቀው ቦታ እንዲሰጣቸው ጠይቀው 30,000 ካሬ ሜትር ተፈቅዶላቸው ከየገዳማቱ ከየአድባራቱ ከዚህም እኛን ጠርተውን እዛ የመሰረት ድንጋይ በሊቃነ ጳጳሳት ሲያስቀምጡ ሁላችን ተገኝተናልና እናንተን ወክለን ስለተገኘን በእውነት እግዚአብሔርን አመስግኑ። በጣም ደስ ብሎን የመጣ ነው። ምክንያቱም ይሄ ሆስፒታል አንደኛ ህሙማን ይፈውሱበታል፣ ሁለተኛ በሚገኘው ገንዘብ ሊጠፋ የነበረው የአብነት ትምህርት ቤት ጉባኤ ሊጠፋ የነበረው እንደገና አቃንተውታል። አሁንም የአብነት ተማሪዎችን ያስተምሩበታል። ሊቃነ ጳጳሳት፣ ካህናት፣ ሊቃውንት የሚተኩበት ጉባኤ የሚደገፍበት ስለሆነ የቤተ ክርስቲያናችን ታላቅ ዓላማ ስለሆነ በእውነት በጣም ደስ ሊላችሁ ይገባል። እግዚአብሔርን አመስግኑ። አሁንም አንድ ጊዜ መጥተው እንደሚያስተምሩን ተስፋ እየሰጡ ስለሆነ በጣም ደስ ይበላችሁ። በእውነት እግዚአብሔርን አመስግኑ። እግዚአብሔር አምላካችን ይህን ሰዓትና ባርኮ ቀድሶ ስለሰጠን እግዚአብሔር ይመስገን። ሁላችሁም እስቲ ብድግ በሉ፣ እግዚአብሔርን አመስግኑት። እስቲ አንድ ጊዜ አጨብጭባችሁ አመስግኑ። ያላጨበጨባለ እጃችሁን እስቲ አውጡት፣ ወደ ላይ እስቲ አውጡት። መጀመሪያ ሳታጨበጭቡ እጃችሁን አውጡት። እግዚአብሔር ይባርክላችሁ፣ እጃችሁን ይባርክላችሁ፣ ሕይወታችሁ ሁሉ የተቀደሰ ይሁን። በሉ አሁን አጨብጭቡበት። ቅዱስ ገብርኤል ብስራቱን ያሰማችሁ፣ እቅፍ ድግፍ ያድርጋችሁ፣ ሕይወታችሁ የተቀደሰ ይሁን። አሁን መምህሩ ሲናገሩ ከነገሩን አንዱ አስራታችሁን ስጡ ብለዋል። አሁን ትምህርት ተምረናል፣ አውቀናል፣ ደስ ብሎናል። ደግሞ የተሟላ እንዲሆን ወደ ቤታችን ስንሄድ ስጦታችን ይቀራልና አንደኛ እኛም ስናስታውሳችሁ ተጨንቃችሁ የሰጣችሁ ገንዘብ በላይኛው የሚከፍትላችሁ ነውና እስቲ ሁላችሁም ሞባይላችሁን አውጡ። የረሳችሁትም ያረሳችሁትም ልታስታውሱ ስለምትችሉ እነግራችኋለሁ። ለብዙ በረከት እናውልላችኋለን። ለልማት፣ ለካህናት፣ ለሁሉም የምናውለው ገንዘብ ይሆንላችኋልና አሁን ሞባይላችሁን አውጡና ጻፉ። ተዘጋጅታችኋል? እሺ። ስጦታም ቢሆን አስራትም ቢሆን ስለትም ቢሆን እግዚአብሔር ይባርክላችሁ። 1000 ብላችሁ ጻፉ። 59 50 71 12 8 ዛሬም ባትችሉ ነገም ትሰጡበታላችሁና ደግሜ ልንገራችሁ 1000 59 50 71 12
8 ለመጨረሻ ጊዜ ልድገምላችሁ 1059 50 71 12 8 እግዚአብሔር ይባርክላችሁ። ሞባይላችሁ ይባረክ፣ ገንዘባችሁ ይባረክ። መቼም ሞባይሉ ከተባረከ ቆንጆ ነገር ትሰሩበታላችሁ፣ መልካም ነገር ትሰሩበታላችሁ። ክፉ ነገር አትስሩበት፣ ርካሽ ነገር አትስሩበት። እግዚአብሔር ቤታችሁን ይባርክላችሁ፣ ቤተሰቦቻችሁን ይባርክላችሁ፣ ልጆቻችሁን ያሳድግላችሁ። በመጨረሻው ሰዓት በትምህርት መጨረሻ ሰዓት ጥሩ ፈተና አግኝተው ደስ ብሏችሁ በልጆቻችሁ የምትደሰቱ ያድርግል። በእውነት በልጅ እንደመደሰት ትልቅ ነገር የለም፣ በልጅ እንደማዘንም ክፉ ነገር የለም። ልጆቻችሁን ይባርክላችሁ። ልጅ የሌላችሁ ደግሞ ቅዱስ ገብርኤል አሁን አማልዶ ይስጣችሁ። ተባረኩ፣ ተቀደሱ። ሕይወታችሁ ሁሉ የተቀደሰ ይሁን። ወደ ቤታችሁ ስትሄዱ ቅዱስ ገብርኤል ተከትሎ ሄዱ። ቤታችሁን ይባርክላችሁ። ንብረታችሁ ሁሉ ይሙላ፣ የጎደለው ይሙላላችሁ። እግዚአብሔር ይባርካችሁ። በሰላም እንዳሳደረን በሰላም ያውለን። ዘመነ ክረምቱን በሰላም ጀምረናልና በሰላም ያስፈጽመን። ለቅዱስ ገብርኤል በዓል በሰላም ያደርሰን። እንዲህ ብለን ጸልያለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አድኅኖ አርእስቲከ ቅድመ እግዚአብሔር አምላክነ በእደ ገብሩ ከመ ይባርክ እግዚአብሔር ወይሳለም። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው፣ እስከ ዘላለም ድረስ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በኩል ደሙ ዋጃት። የዛም የሆንካት ቅድስት ቤተክርስቲያን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ደም ስለሚሆን ደግሞ አሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና በጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ሥልጣን የሰጣቸው ከልጅነት እስከ እውቀት የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚህ የተሰበሰባችሁ ወንዶቹ ሴቶቹ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። ስለ እናቱ ስለ ቅድስተ ቅዱሳን ስለ ንጽሕት ቅድስት ድንግል ማርያም ብሎ ይምረን ዘንድ እንዲሁ በእንተ እግዝእትነ ማርያም 12 ጊዜ
አቤቱ እግዚአብሔር አምላካችን ሆይ የእኔንም የወገኖችንም ኃጢአት ይቅር በል። መሥራት ኃጢአት እግዚአብሔር ይፍታ። እግዚአብሔር የሃሎ ምስለ ኩልክሙ እግዚአብሔር ይባርክ። ሁሉ ኃይሉ ለጸላይ በረከታ ይደካ ቅድስት ተምልክ ያንስ የፎ ሁሉንም ሁሉ ምግብ አረኩ ያግሰን ውስጥ ሁሉ ምግብ አረሰና ይደመረና ብሩክ ዘዋበነ ስጋው ቅዱስ ወደሙ ክቡር ጸጋ ነሳይነ ወሕይወት ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናኩት ነሲያነ ጸጋ መንፈስ ቅዱስ በሰላም ግቡ። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትን አገኘን ጸጋን ተቀበልን ሕይወትን አገኘን በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል